ዛሬም እንግዲህ በአንድ የጤና መረጃ ተመልሼ መጥቻለሁ። አብራችሁ እንድትቆዩ በክብር ጋብዛችኋለሁ። በተለይ የዛሬው መረጃዬን በደንብ እንድታዳምጡት ፈልጋለሁ። በተለይ ሴቶች እንዲሁም ደግሞ ባለትዳር የሆናችሁ ወንዶችም ለሚስቶቻችሁ ይሄንን መልእክት ማሰማት ወይንም ደግሞ እንዲያውቁት ማድረግ ይኖርባቸዋል ማለት ነው። ከፈጣሪ በታች ማለት ነው። ባይዘወይ ሁሉም ነገር ከፈጣሪ በላይ የሚሆን ነገር የለም። ከፈጣሪ በታች ነው። ዛሬ ለእናንተ ላጋራችሁ የመጣሁት ፎሊክ አሲድ ምንድን ነው? ስለ ፎሊክ አሲድ ምን ያህል ታውቃላችሁ? ይሄ ፎሊክ አሲድ የሚባለውንስ እነማን ናቸው? የትኞቹ ሴቶች ናቸው መውሰድ ያለባቸው? በምን አይነት ጊዜ ነው መወሰድ ያለበት የሚለው ለእናንተ በጣም አጭር ነች የማጋራችሁናል። ግን ሼር እና ላይክ በጣም ቀንሷል። እውነት ለመናገር 100 ምናምን ሺህ ሰው አይቶ 600 ሰው ላይክ ማድረግ በጣም ሸም ነው። እውነት ላይክ አድርጉት፣ አትፍሩ። ምንድነው ቅንነት ውስጣችን ቅን ይሆን የሆነ ላይክ አድርጎ መውጣት፣ ስለ ጤና አዳምጦ ላይክ አድርጎ መውጣት ይሄን ያህል አይከብድም ማለት ነው። እንግዲህ ፎሊክ አሲድ ማንኛውም ነፍሰ ጡር ሴት ወይንም ደግሞ ለማርገዝ የምታስብ እናት በቂ የሆነ የፎሊክ አሲድ ንጥረ ነገር ማግኘት መቻል አለባት። በደንብ አዳምጡ። ማንኛውም ነፍሰ ጡር ሴት ወይንም ደግሞ ለማርገዝ የምታስብ እናት በቂ የሆነ የፎሊክ አሲድ ንጥረ ነገር ማግኘት ይኖርባታል። ምክንያቱም በእርግዝና ጊዜ ፎሊክ አሲድ ባለመውሰዷ ምክንያት በልጁ ላይ የሚመጡ ችግሮች የመጀመሪያው ጭንቅላት ሳይኖር ወይንም ደግሞ ጭንቅላት ላይ ችግር ኑሮ የመወለድ ችግር፣ እንዲሁም ደግሞ የልጁ የአከርካሪ አጥንት እብጠት መኖር፣ እንዲሁም የአንጎልና ነርቭ እክል መኖር፣ በተለይ የአንጎልና የነርቭ ችግር መኖር። ፎሊክ አሲድ በእርግዝና ክትትል ወቅት ከሚሰጥ መድኃኒት በተጨማሪ በምግብ ውስጥ ማግኘት ይቻላል። እንግዲህ ይህም ፎሊክ አሲድ የአርግዛችሁ የሕክምና ክትትል በምታደርጉበት ጊዜ የሚሰጣችሁ የመድኃኒት አይነት ነው። ምክንያቱም ይሄን ባለመውሰዳችሁ ብቻ በልጁ ላይ እነዚህ ነገሮች ስለሚፈጠሩ የአከርካሪ አጥንት እብጠት መኖር፣ እንዲሁም ጭንቅላት አካባቢ ላይ ችግር መኖር፣ የአንጎልና ነርቭ እክል መኖር፣ እነዚህ ስለሚከሰቱ ይህንን ፎሊክ አሲድ መውሰድ አለባት ማለት ነው። ግን ይሄ በተጨማሪም ደግሞ ይህንን ፎሊክ አሲድ በምግብ ውስጥ ማግኘት ትችላላችሁ። ፎሊክ አሲድ የሚገኝባቸው ወይም ደግሞ የበለጸጉ ምግቦች የሚባሉት አንደኛ ብርቱካን ነው። ብርቱካን በፎሊክ አሲድ የበለጸገ ነው። እንዲሁም ባቄላም በተመሳሳይ በፎሊክ አሲድ የበለጸገ ነው። ሩዝ፣ ፓስታ፣ ጉበት፣ ሙዝ፣ ቲማቲም፣ ፓፓያ፣ አቮካዶና ጎመን እንዲሁም ሰላጣ እነዚህ በፎሊክ አሲድ በውስጣቸው ያሉ ልንመገባቸው የምንችል ናቸው። ስለዚህ አንዲት እርጉዝ ሴት እነዚህን ነገሮች መመገብ አለባት ማለት ነው። ብርቱካን፣ ባቄላ፣ ሩዝ፣ ፓስታ፣ ጉበት፣ ሙዝ፣ ቲማቲም፣ ፓፓያ፣ አቮካዶ፣ ጎመን፣ ሰላጣ ይሄን በመመገቧ ብቻ የጭንቅላት አከርካሪ እብጠት እንዳይኖር፣ የአንጎል ነርቭ ችግር እንዳይኖርበት፣ ከጭንቅላት ጋር የተያያዙ ችግሮች እንዳይኖሩበት ልጁን ትታደጋለች ማለት ነው ከፈጣሪ በታች። ስለዚህ ይሄን ማድረግ አለባችሁ ማለት ነው። እህቶቼ ይሄን ቪዲዮ ሼር አድርጉ። የማታውቁ ልጆች ካላችሁ ደግሞ ስለ ፎሊክ አሲድ በደንብ ተመልሼ እመጣበታለሁ፣ በደንብ አስረዳችኋለሁ ማለት ነው። ለዛሬ ግን ብታዳምጡት መልካም ነው ያልኩት መረጃ የነበረ። ላይቭ ላይ እንገናኝ። ዛሬ ላይቭ እገባለሁ በኢትዮጵያ ከ4 ሰዓት ጀምሮ ላይቭ እገባለሁ። ላይቭ ላይ እንገናኛለን፣ እናወራለን፣ እንጫወታለን። ተናፍቃችኋን ደግሞ መልካም ምሽት።